ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? አውቃለሁ ትንሽ ዘግየት ብያለሁ፣ ትንሽ ጠፍቻለሁ። እንግዲህ በተለያዩ የስራ ጫና ምክንያት ነው ጠፋ ያልኩት። ለማንኛውም ዛሬ ተመልሻለሁ። ከዚህ በኋላም አሪፍ ቪዲዮዎችን እየሰራሁ እንደምለቅላችሁ በሙሉ ተስፋ መናገር ይቻላል። በመጀመሪያ ኢትዮ ቅኝት የዩቲዩብ ቻናላችንን ሰብስክራይብ እና ላይክ እንዲሁም ለሌሎችም ሼር ያደረጋችሁ እንድትጀምሩት ስል በትህትና ጠይቃለሁ። ተመልካቾቻችን፣ አድማጮቻችን ወደ ቪዲዮ ከመሄዳችን በፊት አንድ ነገር ላስታውሳችሁ ፈልጋለሁ። ሰብስክራይብ ማድረጋችሁን አትርሱላለሁ። እንግዲህ ለኔ በጣም ብዙ ነገር ይጠቅመኛልና ሰብስክራይብ ብታደርጉልኝ ደስ ይለኛል። ኦኬ፣ ሌላው ምንድነው? ስለ ፓውስ ነው ዛሬ የምናወራው። እንግዲህ ፓውስን ቴሌግራም ቦት ላይ ሂደን ከፍተን አናገኝም። እንደሚታወቀው ወደ ክሮም ገብተን ወይም ደግሞ ሊንኩን ተጭናችሁ ወደ ክሮም በመግባት እንደዚህ ፓውስ እናገኛለን ማለት ነው። ፓውስ እንግዲህ ኢትስ ገና ቢ ሊስት አፕሪል 16 ማለት ነው። በአፕሪል 16 ከ7 ቀን በኋላ ሊስት ይደረጋል። ስለዚህ ፓውስን እንኳን ለዚህ ለሊስት ቀን አበቃችሁ ለማለት እወዳለሁ። ፓውስ ለሰራችሁ በሙሉ መልካም እድልም ተመኝቼላችኋለሁ። ተመልካቾቻችን፣ አድማጮቻችን እንግዲህ ይሄ ፓውስ የተባለ ኤርድሮፕ ምናልባትም የቴሌግራም ኤርድሮፖችን ለአንዴና ለመጨረሻ ጊዜ እንድንቀጥል ወይም ደግሞ እንድናቆም የሚያደርግ ኤርድሮፕ ነው ብዬ አምናለሁ። ምክንያቱም አይታችሁ ከሆነ የቴሌግራም ኤርድሮፖች በዚህ በአሁኑ ከዙ በኋላ በተለይ በጣም ተስፋ አስቆራጭ የሆኑ መጥተዋል። የዌብሳይት እና ሌሎች የአፕ ቴስትኔቶችን መስራት የተሻለ ሆኖ እያገኘ ነው እንገኛለን። ስለዚህ ፓውስን እንግዲህ በአፕሪል 16 ሊስት ሲደረግ ፕራይስ ስንት ይሆናል የሚለውን ኢትስ ገና ቢ ሊስት ሃው ማች ኢትስ ፕራይስ የሚለውን ነገር ገና አላወቅንም። ሜቢ እንግዲህ የራሳችንን ግምት እናስቀምጣለን። 0.007 በአብዛኛው 0.007 በአብዛኛው የታዋቂ ሰዎችም ትዊተር ላይም ፖስት አድርገውታል። በጣም በአብዛኛው የሚገመት የፕራይስ ዋጋ ነው እየተባለ ነው። እንግዲህ አርኖ ስንት እንደሚደረግ እንግዲህ አናቅም። ብቻ መጨረሻ ላይ ነው የምናገኘው ማለት ነው። ተመልካቾቻችን ፓውስን እንግዲህ በዚህ መንገድ ክሌም አድርገናል ከዚህ በፊት። ፓውስ ላይ አዲስ ነገር ምንድን ነው ካላችሁኝ፣ ቼንጅ ዩር ዊዝድሮል ሜተድ የሚለውን እዚህ ጋር ቼንጅ ዊዝድሮል ሜተድ የሚለውን ከዚህ በፊት መቀየር እንደምንችል አሳውቀው ነበረ፣ ግን አሁን ላይ አላበሩትም፣ አጥፍተውታል ማለት ነው። ስለዚህ መቀየር አንችልም ማለት ነው። እንግዲህ ወደ ባይቤት እና ወደ ቢትጌት ነው አብዛኛዎቻችን የላክ ነው። እነዚህ ሁለቱ ኤክስቼንጆች ብቻ ናቸው ወይ ሊስት የሚደረጉት የሚለውን ነገር አርኖ ብቻ እኔ ይመስለኛል ኦኬስ እንኳን የሚገባ ይመስለኛል። ባይናንስ በጣም እንደሚገባ እየተወራ ነው። ግን ያው ጭብጥ የሌለው ነገር ስለሆነ ለእናንተ እንዲህ ነው ማለቱ ይከብደኛል። ለማንኛውም ግን ኢትስ ገና ቢ ሊስት አፕሪል 16 የሁላችንም ቀን ይሆናል። ዋጋውን በጣም አሪፍ እንደሚሆንና እጅግ በጣም ውድ ከሚባሉ ሊስቶች ፓውስ እንደሚሆን አብዛኛው የትዊተር ላይ በጣም ታዋቂ የሆኑ የክሪፕቶ ሰዎች እየዋሩ ይገኛሉ። ፓውሶችን በተደጋጋሚ እንደሰማችኋቸው ጠብቁን፣ ለበጎ ነገር ነው፣ ጥሩ ነገር፣ የረጋ ወተት ቅቤ ይወጣዋል አይነት ስታይል ተጠቅመዋል እስካሁን። እንግዲህ እናያለን ማለት ነው። እንግዲህ ኤክስቼንጃችንን መቀየር ስለማንችል ለጊዜው መጠበቅ ነው ያለብን። ኦኬ፣ ለምሳሌ እኔ 68724 ቶክን አለኝ። ዋት ኢዝ ዘ ፕራይስ ብለን ስናስብ እዚህ ጋር 68724 አለ። እዚህ ጋር እንደዚህ አለ። ለምሳሌ ሲባዛ 0.007 ባረገው ይህ እንግዲህ በአንደኛው አካውንት የተሰራው ነው። ይሄ ነገር በዚህ ሊስት ከሆነ ሁላችንም የሚያወጣን ነገር ነው የሚሆነው። ለምሳሌ ይሄንን ሳባዛው $481 ነው። በ155 በመታው ታይምስ 481
እንደዚህ ባደርገው 74,000 ብር አካባቢ በአንድ አካውንት አገኛለሁ ማለት ነው። ይህ በጣም ቢግ ቲንግስ ነው፣ ለእኔ በጣም ትልቅ ነገር ነው። ለእናንተ አርን ነው። ሌላው ብለምን ነው። እንግዲህ ብለምን የተመለከተ መረጃ ላደርሳችሁ ፈልጋለሁ። ብለም እንግዲህ ኢትስ ገና ቢ ሊስት ደዩን አልተናገሩም፣ ግን ብለም ሊስት እንደሚደረግ እና በቅርቡ የሊስቲንግ ዴይ እንደሚያሳውቁ በዚህ ሳምንት ተናግረዋል። ስለዚህ ብለም ላይ ክራይቴሪያ አውጥተዋል። ክራይቴሪያውን ታውቃላችሁ ብዬ አስባለሁ። 750 ሚምፓድ ቶክን እንዲሁም ወደ 2 ፍሬንድ መጋበዝ እና ከ100,000 በላይ የብለም ስኮር ፖይንት ሊኖራችሁ ይገባል። ስለዚህ ብለምንም ያልሰራችሁ ሰዎች ብለምን እየሰራችሁ ሚምፓድም ትሬድ እያደረጋችሁ $1 ከ0.13 ጀምሮ አለ መስራት አለባችሁ ማለት ነው። ስለዚህ ሁላችሁም ሃቭ ኤ ጉድ ታይም ብያለሁ። መጠንከራችሁን አትርሱ፣ ተስፋ አትቁረጡ። አይታወቅም። one day you will be successful man and one day you will be great. You will be you will be great of great king of king ትሆናላችሁ። ተስፋ መቁረጥ የለባችሁም ለማለት እወዳለሁ። ሃቭ ኤ ጉድ ታይም። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ጊዜ